አንዳንድ ምሽቶች ጨለማቸው አይነጋም። ለአንድ ሕፃን ግን ያ ምሽት ዓለሙን ያጨለመ ሕይወቱንም የቀየረ ነበር። ከክልል የመጣው ጥሪ አጭር ግን አስደንጋጭም ነበር። በጅብ ጥቃት ፊቱ የተበላሸ ሕፃን በአስቸኳይ ይደረስለት የሚል ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። አለርት ሆስፒታል የደረሰው ሕፃን ሁኔታ ልብ ይሰብራል። ሁለቱም አይኖቹ ጠፍተዋል። ብርሃን በሩቁ፣ የላይኛው መንጋጋው ተሰባብሮ መተንፈስ እንኳን ተስኖታል። ነገር ግን እዚህ ጋር ተስፋ አልቆረጡም። መኖር አለበት የሚል ቃል በሁሉም ዶክተሮች ዘንድ ይስተጋባል። ወዲያውኑ በአንገቱ በኩል የመተንፈሻ ቀዳዳ ተበጀለት። የመጀመሪያው ድል፣ ትንፋሹም ተመለሰ። ይህ ጦርነት ግን በአንድ ጀንበር አልተጠናቀቀም። ለቀናት ለሳምንታት ዶክተሮቹ እንደ ቅርጻ ቅርጽ ጠቢባን የሕፃኑን ፊት መልሰው ለመገንባት ታገሉ። የሞቱ ስጋዎችን በማንሳት የተሰባበሩ አጥንቶችን በመገጣጠም የሕክምና ጥበብም ታየ። ዛሬ ያ ሕፃን አይኖቹ ባያዩም የሰው ልጆችን ፍቅር ግን ሊሰማው ይችላል። ፊቱ ታክሟል፣ ሕይወቱ ተርፏል። ይህ ሥራ የአንድ ሆስፒታል ሥራ ብቻ አይደለም። ይህ የኢትዮጵያ የሕክምና ባለሙያዎች ለሰው ልጅ ያላቸው የላቀ ክብር ማሳያም ጭምር ነው። በአለርት ኮምፕሬሲቭ ስፔሻላይዝድ ሆስፒታል የተከናወነው ይህ ተአምር ለሁላችንም ትምህርት ነው። የማይታለፍ አደጋ የለም። በፍቅርና በእውቀት ከተጋፈጥ ነው። ለጀግኖቹም ምስጋና ይድረስ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። መልካም ቀን ከክፉም ይጠብቃችሁ።